በአፍላ እድሜ 17 ዓመቴ ላይ የገባሁበትን የፍቅር ታሪክ ነው ምነግራችሁ እና ላይክ በ19 ላይ ኦልሬዲ ወጥቼበታለሁ። ግን ሜይንሊ ይህ ቪዲዮ እንዲሆን የፈለግኩት ከእድሜያቸው ከ17 እስከ 21 ላሉት ወጣቶች ነው። ከቀድሞ ጓደኛዬ ጋር ምንም አይነት ፊዚካል ኮንታክትም አላደረግንም ባይ ዘ ዌይ አት ዛት ታይም። ምክንያቱንም እነግራቸዋለሁ ቪዲዮ ላይ። አሁን የት እንዳለም አላውቅም። ምንም አይነት ኢንስታግራም፣ ፌስቡክ፣ ቴሌግራም የት በቃ ምንም አይነት አድራሻውም የለኝም። ምንም የተቀነባበረ ነገር አይደለም። ህይወቴ ላይ ሀፕን ያደረገ የተፈጠረ ነገር ነው። ግን ደግሞ ለእናንተ ለወጣቶች የተወሰነም ነገር ትማሩበታላችሁ ብዬ አስቤ ነው። ሀፕን ካረገ ቆይቷል በጣም 5 ዓመት ማለት ቀላል ነገር አይደለም። ግን ማስታውሰውን ምንም ነገር ሳልጨምር ሳልቀንስ ማስታውሰውን እነግራችኋለሁ። ሃይ ስኩል ነበርኩኝ። 12ኛ ክፍል ተማሪ ነበርኩ። የአመቱ አጋማሽ ላይ ነበር። ሞዴል ልንፈተን አካባቢ ነበር። ማትሪክ ለማትሪክ ተፈታኝ ስለነበርኩኝ ቴክስት ገባልኝ ቴሌግራም ላይ 3 ቴክስት ነው የገባልኝ በአንዴ። ከማላውቀው ሰው ቴክስት አልመልስም። ያኔ ግን 3 ቴክስት 4 ቴክስት ይገባልኝ። ሀይ ምናምን፣ ሄ ሀሎ ሰላም እንዴት ነሽ የሚል ነበር። ሰላም እንተዋወቃለን ብዬ ጻፍኩኝ። ኮንታክቲንግ ኬት አገኘ ሆነ የመጀመሪያ ጥያቄ። ትምህርት ቤት መጥቼ ነበር፣ እኔ መማርበት ትምህርት ቤት ማለት ነው። እና ከዛሬ 1 ዓመት በፊት ነው ያየሁሽ ነገር አለኝ። የሆነች ልጅ ጠይቄ ነበር ኮንታክትሽን፣ ማቃት ልጅ የአንቺ ባች ነገር አለኝ። ማን እንደሆነች ስቲል አሮ ነው። ያኔ በጣም ገርሞኝ ነበር። ልክ ማን ነው አካውንት የሚሰጠው ብዬ ማለት ነው። መተዋወቅ እንችላለን አለኝ። እሺ ብሌን እባላለሁ አልኩት። እባላለሁ አለኝ። ጣሊያን እንደሄዶ እንደመጣ እና የዲፕሎማት ልጅም እንደሆነ ነው የነገረኝ። ኦኬ አልኩኝ። እኔ አም ጀስት ሬጉላር ሃይ ስኩል 12th grader ስቱደንት 12ኛ ክፍል ተማሪ በቃ ለማትሪክ የተዘጋጀ የጥናው ነው ጀስት እንደዚህ ያልኩት። ሀይ ይሄ እኔ ታሪክ ነው፣ ከማንም ታሪክ ጋር እንድታወዳደሩት አይደለም። ጀስት በአፍላ እድሜ 17 ዓመቴ ላይ የገባሁበትን የፍቅር ታሪክ ነው ምነግራችሁ እና ላይክ በ19 ላይ ኦልሬዲ ወጥቼበታለሁ። ግን ሜይንሊ ይህ ቪዲዮ እንዲሆን የፈለግኩት ከእድሜያቸው ከ17 እስከ 21 ላሉት ወጣቶች ነው። ከቀድሞ ጓደኛዬ ጋር ምንም አይነት ፊዚካል ኮንታክትም አላደረግንም ባይ ዘ ዌይ አት ዛት ታይም። ምክንያቱንም እነግራቸዋለሁ ቪዲዮ ላይ። አሁን የት እንዳለም አላውቅም። ምንም አይነት ኢንስታግራም፣ ፌስቡክ፣ ቴሌግራም የት በቃ ምንም አይነት አድራሻውም የለኝም። ምንም የተቀነባበረ ነገር አይደለም። ህይወቴ ላይ ሀፕን ያደረገ የተፈጠረ ነገር ነው። ግን ደግሞ ለእናንተ ለወጣቶች የተወሰነም ነገር ትማሩበታላችሁ ብዬ አስቤ ነው። ሀፕን ካረገ ቆይቷል በጣም 5 ዓመት ማለት ቀላል ነገር አይደለም። ግን ማስታውሰውን ምንም ነገር ሳልጨምር ሳልቀንስ ማስታውሰውን እነግራችኋለሁ። ሃይ ስኩል ነበርኩኝ። 12ኛ ክፍል ተማሪ ነበርኩ። የአመቱ አጋማሽ ላይ ነበር። ሞዴል ልንፈተን አካባቢ ነበር። ማትሪክ ለማትሪክ ተፈታኝ ስለነበርኩኝ ቴክስት ገባልኝ ቴሌግራም ላይ 3 ቴክስት ነው የገባልኝ በአንዴ። ከማላውቀው ሰው ቴክስት አልመልስም። ያኔ ግን 3 ቴክስት 4 ቴክስት ይገባልኝ። ሀይ ምናምን፣ ሄ ሀሎ ሰላም እንዴት ነሽ የሚል ነበር። ሰላም እንተዋወቃለን ብዬ ጻፍኩኝ። ኮንታክቲንግ ኬት አገኘ ሆነ የመጀመሪያ ጥያቄ። ትምህርት ቤት መጥቼ ነበር፣ እኔ መማርበት ትምህርት ቤት ማለት ነው። እና ከዛሬ 1 ዓመት በፊት ነው ያየሁሽ ነገር አለኝ። የሆነች ልጅ ጠይቄ ነበር ኮንታክትሽን፣ ማቃት ልጅ የአንቺ ባች ነገር አለኝ። ማን እንደሆነች ስቲል አሮ ነው። ያኔ በጣም ገርሞኝ ነበር። ልክ ማን ነው አካውንት የሚሰጠው ብዬ ማለት ነው። መተዋወቅ እንችላለን አለኝ። እሺ ብሌን እባላለሁ አልኩት። እባላለሁ አለኝ። ጣሊያን እንደሄዶ እንደመጣ እና የዲፕሎማት ልጅም እንደሆነ ነው የነገረኝ። ኦኬ አልኩኝ። እኔ አም ጀስት ሬጉላር ሃይ ስኩል 12th grader ስቱደንት 12ኛ ክፍል ተማሪ በቃ ለማትሪክ የተዘጋጀ የጥናው ነው ጀስት እንደዚህ ያልኩት። ሀይ ይሄ እኔ ታሪክ ነው፣ ከማንም ሀይ ይሄ ፓርት 2 ነው። እኔ ከቤተሰቦቼ ጋር እየኖርኩ እንደሆነ ነግረዋለሁ። እሱ ደግሞ አባቱም እናቱም ታናሽ እህቱም ጣሊያን ስለሆኑ ቤት እዚህ ብቻውን እንደሚኖር ይነግረኛል። አት ዛት ታይም 1 ዓመት ታላቂ ነበረ
18 ዓመቱ ነበር። ግን በዛ እድሜ ራስን ችሎ መኖር ከቤተሰብ ተለይቶ በጣም ትልቅ ኃላፊነት ነው፣ ትልቅ ሬስፖንሲቢሊቲ ነው ብዬ አፕሪሺየት አደረኩት። በጣም ኢምፕሬስድ ነው የሆንኩት በተባይዘወይ ቢካዝ እኔ ከቤተሰቦቼ ጋር ነው የምኖረው። ስናወራ ስለ ሆቢያችን ምን ማድረግ እንደምንወድ ምናምን ሼር መደራረግ ጀመረን። እሱ ጂም እንደሚወድ ጂም እንደሚሰራ ቴኳንዶም የሆነ ቤልት እንዳለው ብላክ ቤልት ኦር አር ነው። እያንዳንዷ ነገር በፎቶ እና በቪዲዮ የተደገፈ ነው። ይላክልኛል፣ ከጂም በኋላ ያለውን ይላክልኛል፣ በቃ ቪዲዮ ይላክልኛል፣ የቴኳንዶም ይላክልኛል። ኦኬ ልጅ ፍሬንድሊ ነው፣ ፍሬንድ የመሆን እንትን አለው፣ ፍላጎት አለው እና ኮሚኒኬት የማድረግ ፍላጎት እንዳለው ነው የተገነዘብኩት እኔ ከዛ ነገር። ኢቨን በሶስተኛ ቀን በአራተኛ ቀን የቤተሰቦቹን የአባቱን የእናቱን እና የእህቱን እዛ ጣሊያን ያሉ የተነሱትን ላከልኝ። ልጅ በጣም መታወቅ ይፈልጋል ማለት ነው። ቢካዝ እኔ የቤተሰቦችን ፎቶ ገና በሶስተኛ ቀን በአራተኛ ቀን ላወቅኩት ሰው አልክም በምንም ተአምር። ኢትስ ፕራይቬት ቫሊዩ የማደርገው ነገር ስለሆነ እነሱንም ነገር ፕራይቬሲ ነው በቃ እኔ የራሴ አቋም ነው። በጣም የመታወቅ ፍላጎት እንዳለው እኔ የተገነዘብኩት እንደዛ ሲያደርግ ፎቶ ልክልኛ ማየት በቃ እና ጠየቀኝ። አንቺ ሲለኝ አንቺንም በቀኔም ብቸኛ ነሽ ወይስ ስንት ወንድም አለሽ ነገር አይነት ማለት ነው። እኔ አንድ ወንድም እንዳለኝ ነገርኩት። ፎቶንም ላኩለት። የኔንም ፎቶ ባይዘው ከጓደኞቼ ጋር የሆነ የባች ሹራብ ነበር ያሰራ ነው ያኔ የተነሳ ነው፣ ትምህርት ቤት የተነሳ ነው። ላኩለት። ሀይ የልደት ቀኑን ነገረኝ። የልደት ቀን ነገርኩት አለ አይደል። ትናንሽ የሆኑ ዲቴይሎች ስለ አንድ ሰው ስለ እርስ በርሳችን ፐርሶናሊቲ ማለት ነው። ኢቨን ጂም እንደሄድም ሞቲቬት አደርገኝ ነበር። እኔ አክቹዋሊ አት ዛት ታይም ሮጥ ነበር ጠዋት ሃይዌይ ላይ ከአባቴ ጋር በጣም ሮጥ ነበር፣ ግን ጂም አልሄድም ነበር። ጂም እንድገባ ያበረታተኛል፣ አሪፍ ነው ይለኛል። እሺ አው ትራይ አልቀለዋለሁ። ሰፖርቲቭ ነው፣ ጎበዝ ነው የሚል አመለካከት አእምሮዬ ላይ ስለሱ አደረ ማለት ነው። በአካል ለምን አንገናኝም ተዋዋልን። በአካል ለመገናኘት ተቀጣጠርን። በጣም ናይስ፣ በጣም ፍሬንድሊ የሆነ ልጅ ነበር። ዊ ታክድ በጣም ደስ የሚል ኢንጆይድ አወር ታይም። ዊ ታክድ አባውት አወር ፊውቸር። 12ኛ ክፍል ነን፣ ዩኒቨርሲቲ ልንገባ ነው አለ አይደል። ምን መሆን እንደምፈልግ ምን መማር እንደሚፈልግ ተጠያይቀን እኔ ስጠይቀው ከእግዚአብሔር ጋር አለ አዲስ አበባ ዩኒቨርሲቲ አሪፍ ውጤት አምጥቼ ማትሪክ አዲስ አበባ ዩኒቨርሲቲ ከተመደብኩኝ ሜካኒካል ኢንጂነሪንግ የመማር ፍላጎትን ያለኝ አለኝ። ኢቨን ከመስራት ሳይሆን መካኒኮች ጋር ምናምን እንደሚያግዛቸው አይነት ነገር የተከፈለውን ሳይሆን እንደሚያግዛቸው ከእነሱ ጋር እንደሚውል ነገረኝ። ፓይለት መሆን እንደሚፈልግም ከልጅነቱ ጀምሮ ይነግረኝ ነበር። በቃ የፓይለት መሆን እንደሚፈልገኝ ያዙልኝ በኋላ ስለመመጣበት ማለት ነው። አንቺ ሲለኝ እኔም ያው እግዚአብሔር ከፈቀደ እዚሁ አዲስ አበባ ከቤተሰቦቼ ጋር ሕክምና ትምህርት መማር እንደምፈልግ እነግረዋለሁ። በጣም አሪፍ ፕላን ነው፣ በጣም ምርጥ ነው ተባባልን። ለምን ጓደኛሞች አንሆንም አለኝ። እኔ ደግሞ በቃ ማትሪክ የደረሰ ነው እንዳልኳችሁ፣ ሞዴል የተፈታተንን ነው የደረሰ ነው። በዚህ ታይም ምንም ስለ ሪሌሽንሽፕ የማስብበት በቃ ታይም አይደለም። ኢትስ ናት ዘ ራይት ታይም። አልፈልግም አልኩት። በቃ አንቺ ዶክተር ሆነሽ እኔ ፓይለት ሆኜ በጣም ፐርፌክት የሆነ ላይፍ ሰክሰስፉል እንደምንሆን በጣም ኮመን የሚያደርገን ነገር አሁን የሱን አላውቅም እንጂ በቃ ሁለታችንም ሰክሰስፉል ለመሆን በጣም አምቢሽስ ነን፣ ፍላጎት አለን አንድ ላይ እንድንሆን። በጣም ነበር የጨቀጨቀኝ፣ በጣም ነበር የለመነኝ። በቃ ኦልሬዲ እኔ እሱ ቪዥን ካደረገው ማለት ነው ጋር በቃ መውጣት አልችልም፣ ከዛ ማሰብ አልችልም። ከዛ ውጪ ተው ተረጋጋሚ ሰክስ ነበር የመሰለኝ መጀመሪያ የዋሽኝ በቃ አለ አይደል። ከዛ እኔ ግን እንደዚህ ነገር ላይ ሲሪየስ ስለሆንኩኝ ኮንቨርሴሽን ሳደርግ በተሻለ መጠን ሲሪየስ ለመሆን ሞክራለሁ። እንደዚህ አያትሁን እንደዚህ አንተም የራስህን እኔም የራሴን ደግሞ ዩኒቨርሲቲ ልምገባ ነው በየራሳችን በየፊናችን ነው ምን ሄደው ብየዋለሁ። ግን በጣም አሳመነኝ ተስማማ ማለት ነው። አንድ ላይ ለመሆን ላይብራሪ እንድንገናኝ እና እንድናጠና ሰጀስት አደረገ። እኔ ደግሞ ላይብራሪ ማጥናት እንደማልወድ አዛ ታይም አልወድም ነበር፣ ቤት ማጥናት እንደምፈልግ እኔ ነገርኩት። ሁለታችንም በቃ እናጥና ተባባልን። በጣም ቢዚ ሄክቲክ የሆነ እንትን ነበር፣ ሰሞን ነበር፣ ወር ነበር አይ ሪሜምበር። ከዛ አንድ ሳምንት ቀረው ማትሪክ ልንፈተን። እዛ ሂዝ ቢዚ እኔም ቢዚ ነኝ። በቃ በጣም የተዘጋጀን ነው። ማትስ እኔ በጣም ካልኩለስ በጣም ከብዶኝ በቃ አይ ዋዝ ስትራግሊንግ ኤንድ በጣም ሄክቲክ የሆነ ስተዲ ሴሽን ነበረኝ። ከዛ እንደ ነገ ልንፈተን 3 ቀን 2 ቀን 1 ቀን ቀረው። ምንም ቴክስት የለም፣ ጭጭ አለ ማለት ነው።
ጎላክም አላለኝም፣ መልካም እድልም የለም። በቃ ምንም ማትሪክ በሱ በኩል እንጃ ማትሪክ ደምፈተን ረስቶታል። አይሮ ነው እሱ ተፈታኝ ነው። ከዛ ግላክም አልተባባልንም። በቃ ፈተና ገባሁኝ እኔ፣ ተፈተንን ጨረስን። ከዛ ፈተና ከጨረስን በኋላ ምንም ቴክስት አያደርግም። በቃ ምንም ጸጥ አለ፣ ዲስአፒር አደረገ፣ ጠፋ ማለት ነው። ምን አስቦ ነው ልጅም አልኩኝ። ገረመኝ በጣም። እንደዚህ አውርተን ያውላ ነገር አውርተን እንዴት ነው ሰው እንደዚህ አይነት ነገር ላይ ዲስአፒር የሚያደርገው? አትሊስት ጉድላክ መልካም እድል መልካም ፈተና አይባልም አልኩ። በጣም ገረመኝ። ከተፈተንን በኋላ ውጤት እየጠበቅን ከጓደኞቼ ጋር ወጣለው። ከዛ ደግሞ እዚህ ፊልም ያለው በቃ ኦባ ማይሰልፍ ብቻዬን ማለት ነው። ከዛ ቴክስት አደረገ አንድ ቀን በቃ ኖርማል እንዳልተፈጠረ ማለት ነው። ከዛ እኔም በቃ ሁለተኛ ቴክስት እንዳታረገኝ በጣም ኢሞሽናል ሆኜ ነበረ። አክቹዋሊ ኖነሽ ነው ዋትስ ሮንግ ምናምን ብሎ ኦፕን ምንድነው የኔ ችግር ምንድነው ተፈጠረው ነገር ብሎ ማውራትም አልፈለገም። የልደት ቀኑ ነገረኝ። የልደት ቀን ነገርኩት። እንደዚህ ለምንድነው የምታወሪኝ ምናምን አለኝ። እዛ በቃ እኔ የሰጠኝን ኤነርጂ ነው መልሶ የሰጠሁት። ስለዚህ አክትድ ማድ በቃ እኔ ትክክለኛ እንዳልሆንኩ ጥፋተኛ እንደሆንኩኝ አይነት ነገር እንዲሰማኝ አደረገ። እኔ አይ ሃቭ ኖ ታይም ፎር ዛት። እረፍቴን ማጣጣም ፈልጋለሁ። ዩኒቨርሲቲ ልገባ ነው። አም ኤክሳይትድ ነርቨስ ቱ የት እንደምመደብ ስለማላቅ ፊውቸር ምን እንደሆነ ስለማላቅ አም ዳን አልኩት፣ ተውኩት። ከዛ ምደባ ወጣ። እኔ ላችሁ ጋይስ ጂንካን የተመደብኩት ጂንካ ዩኒቨርሲቲ ግሬዲ 500 ነበር የመጣሁት ግን ጂንካን የተመደብኩት። አንደኛ አዲስ አበባ ዩኒቨርሲቲ እንደሞላው አውቃለሁ። ሁለተኛም የሆነ አሪፍ አርባ ምንጭም እንደሞላው አውቃለሁ። ጂንካም ደረሰኝ። በጣም ገረመኝ። እቤትም ከእናቴም ከአባቴም ጋር ተነጋግሬ ጂንካ አትሄጂም አሉኝ። ሜዲሲንም የለውም እስከማውቀው ድረስ። አዳታኝ በጣም ሜዲሲን መማር ፍላጎት ስለነበረኝ በቃ ምን ይሻላል ተባባለን። እዚህ የግል ኮሌጅ ሜዲሲን ለመማር ወሰንኩ ማለት ነው። ከዛ ገባን። እየተማርኩኝ እያለ ፈርስት ሴሚስተር አፍቀሽኛል ምናምን አለኝ ማለት ነው። ምን ሆናል? እናንተ እኮ አብቅቷል። እናንተ ነገር ኦልሬዲ በቃ ስብን የቆየ ነገር ነው፣ ያለፈ ነገር ነው፣ ቆይቷል። እንደዛ ሳይሆን እንደ ጓደኛ እኔን አፈቅሽኝ አለኝ። እሺ ብዬ እኔ ኪሪየስ ነበርኩኝ። የት ደረሰህ ግን አልኩት። የት ነው ያለው? የት እየተማርክ ነው አልኩት። እዚህ የግል ዩኒቨርሲቲ እንደሚማር ነገረኝ። እኔም እየተማርኩ እንደሆነ ነገርኩት። ፎቶ ላከልኝ። የሆነች ልጅ ነበረች፣ ሴት የሆነ ወንድ ነበር። ሴቷን ነው በደንብ ማስታወሳት፣ ምክንያቱም ያዙልኝ እሷን በኋላ ትመጣለች። ወንዱን አላስታውሰው። እዛ እኔ ደግሞ እንዳለ ሁሉም ግሩፖች ሴቶች ናቸው። ላኩለት። በጣም ታብራላችሁ ቴንኪዩ ተባባልን። እንዴት ላይ ምን ላይ ነህ አልኩት። ጣሊያንም ተመልሶ ሰከንድ ሴሚስተር ወደ ሰከንድ ሴሚስተር ትራንዚት እያደረገን ነበር፣ የተዘዋወረን ነበረ። እዛ ጣሊያን ስኮላርሺፕ ኦብቪየስሊ እሱ አባቱ ዲፕሎማት ነው፣ ይመቻችለታል። ጣሊያን ደግሞ አዛት ታይም ስኮላርሺፕ ለማግኘት ቀላል ነው፣ ለመሄድ ቀላል ነው። እያደረገ ፕሮሰስ እያደረገ እንደሆነ ነገረኝ። እኔም በእናትህ አይዊሽ ብሄድ ውጭ ሀገር አልኩት። ችግር የለም እኔ አፕላይ አደርግልሻለሁ ችግር የለም አለኝ። ያለምነውን ህልም መኖር አትፈልጊም? ከኔ ጋር መሆን አትፈልጊም? ይቅርታ አለኝ። እኔ ላችሁ እሺ ብዬ ተቀበልኩኝ። በቃ እሺ አልኩኝ። ዶንት ጃጅ ግን መመለስ አልነበረብኝም። አሁን ሳስበው በኋላ ለደረሱብኝ ጉዳቶች ያቺ ናት በቃ እዚህ ጋር ዲሳይድ ያደረኳት ነገር ለመመለስ ዲሳይድ ያደረኩት ነገር የወሰንኩት ነገር በጣም ኢፌክት ነበረው። አሁን ሳስበው ማለት ነው። ለመሄድ በቃ አውተንቲኬት እያስደረገ ኤቭሪቲንግ ፕሮሰስ እንደጀመረ ነገረኝ። በጣም ደስ ይላል አልኩት። አንድ ቀን መገናኘት አለብኝ አለኝ። እሺ አልኩኝ። ከዛ እንደ ነገ ሊበር ማለት ነው፣ ነገ ሰኞ ሊበር፣ እሁድ ነበር። እቤት እናቴ የለችም፣ አባቴ ብቻውን ነው። እሁድ ነው፣ ጠዋት ነው የቀጠረኝ። መውጣት አልፈለግኩም፣ በቃ ቤት መውጣት አልፈለግኩኝም። እና ኢቨን ያኔ ሲቀጥረኝ ማለት ነው ጓደኞቹም እንደነበሩ ነገረኝ። እኔ ጓደኞቹን አላውቃቸውም፣ የበፊቱን ነው የማውቀው። ሀይ ስኩል እያለን እሱንም በፎቶ ነው የማውቀው። ሂ ሲምስ ናይስ። አሁን ዩኒቨርሲቲ ላይ የያዛቸውን ጓደኞች አላውቃቸውም። አልፈለግኩኝም መሄድ። አልፈልግም አልኩት። ችግር የለም በስልክ እንገናኛለን። እዛ ጣሊያን ገባ። ፎቶ ላከልኝ። ዶርም ትምህርት ቤት ከመግባታቸው በፊት ተከራይቶ ከጓደኞቹ ጋር ተከራይቶ እንደገባ ፎቶ ተላከልኝ። የገቡበትን ቤት ናይስ አልኩኝ። ጽድት ያለ ነው፣ አሪፍ ነው አልኩኝ። በቃ እኔም እዚህ እየተማርኩ እንደሆነ ነገርኩት ሜዲሲን። አዛ አሁን ወደ እንትኑ ተዘጋጁ፣ ወደ የሚያጣላን ፓርቶች ነው የምመጣው። አሁን
ኢንስታግራም ላይ ማለት ነው። እኔ ቴሌግራም ላይ ነበር በጣም ፍሪኩዌንትሊ የምናወራው። እሱ ኢንስታግራም ላይ ሰደንሊ በጣም አክቲቭ መሆን ጀመረ። እኔ ብዙ አክቲቭ አይደለሁኝም። ከሃይስኩል ዩኒቨርሲቲ ላይ ምንም አክቲቭ አልነበርኩም። አይሀደን አካውንት አንድ አካውንት እንዳለኝ አውቃለሁ። ቴሌግራም ላይ ጠፋና ኢንስታግራም ላይ ስናወራ እንዳጋጣሚ ኢንስታግራም ላይ ብቻ እያወራን እንድንቀጥል ፈለገ። ቴሌግራም ላይ እባክህን ግባ፣ ቮይስ ለመላክ አይመቸኝም። እኔ ኢንስታግራም ቮይስ አለው ግን አልፈለግኩኝም። እሺ ከዛ ደግሞ አስጠላኝ፣ ቴሌግራም መግባት አስጠልቶኛል፣ አልገባም አለኝ። እኔ በቃ ከሱ ጋር ላይ ኮንታክት ማጣት ስላልፈለግኩኝ በቃ ኢንስታግራም ተጠቃሚ ሆንኩኝ። ሰደንሊ ሳየው ፎሎወሮች በጣም ብዙ ናቸው። ብዙ ፎሎ የሚያደርጋቸው ሰዎች አሉ። ኢቨን ማቃቸው ሴቶች አሉበት እና አልኩኝ ይህ ነው የሚያውቃቸው ሚቹዋል ኮንታክት ይኖረናል ብዬ አሰብኩ። ያን ያህል ሲሪየስሊም አልወሰድኩትም። ሜዲሲን እየተማርኩኝ ጀስት ፎቶ ምናምን ስቶሪ ያደርጋለሁ። ላይክ የራሴን ፎቶ ከጓደኞቼ ጋር ምናምን ስቶሪ ያደርጋለሁ። ከዛ እኔ አት ታይም ያኔ ሜካፕ ለኦኬዥን ነው እንጂ የምሰራው ሜካፕ ፕሮዳክት አልነበረኝም። ራሴንም መስራት አልችልም ነበር። ትንሽ ክሉ አለኝ ግን በቃ አይ ሀድ ኖ አይዲያ ማለት ነው። በቃ 10% ባቅ ነው ሜካፕ አሰራር እና ለምንድን ነው ሜካፕ ማትቀቢው ሂውማን ሄር ማትሰኪው? ጌታ ምስክሬ ኢትስ ሪል ጋይስ። ሂውማን ሄር ለምንድን ነው ማትጠቀሚው እያለ ያስቃል። ኢትስ ክሬዚ። እና የሞዴል ፎቶ ይልክልኛል፣ የማላቃቸውን ሴቶች ፎቶ ይልክልኛል። እንደነዚህ ሁኚ ስቲስቲ እንደነዚህ ሁኚ ይለኛል። ያኔ በጣም የደበረኝ በጣም ነው የናኩት። ምክንያቱም እኔ እንዴት ነው አድርጎ የሚያስበኝ? እኔ ተማሪ ነኝ፣ የግል ነው መማረው። አሪፍ ግሬድ በተቻለኝ መጠን አሪፍ ግሬድ ይዤ ነው መውጣት የምፈልገው። ሜዲሲን ደግሞ የምታውቁት ከሆነ ጥያቄዎቹ በጣም ኮንፊውዚንግ፣ በቃ ምርጫ የማአት ነው። ሴንቴንስ በቃ በጣም ኮምፕሊኬትድ የሆነ ጥያቄ ነው የሚያወጡት አስተማሪዎቹ ማለት ነው። የግልም ቢሆን እኛ ጥቁር አንበሳ አስተማሪዎች ነበር የሚያስተምሩ። ኢት ዋዝ ሃርድ ጋይስ፣ በጣም ከባድ ነበር። እና አምናት ሴን ራሴን ጣልኩ አይደለም፣ ግን ንጽህናዬን ጠብቄ በቃ ጽድት ያሉ ቆንጆ በተቻለኝ መጠን ያለኝን ልብስ ቆንጆ የሚባሉት እየለበስኩኝ ነው የምሄደው። በቃ ትምህርት ቤት ምንም ሜካፕ ፕሮዳክት ኤክስትራ ነገር አላደርግም። እንደዚህ ለምንድነው